ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ዘወትር በየሳምንቱ በቦሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ከሰኞ እስከ ሰኞ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በክፍለ ከተማው በሳምንቱ የተከናወኑ አበይት ጉዳዮች ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። የቦሌ ክፍለ ከተማ ምክር ቤት የሁለተኛ የምርጫ ዘመን የ2018 ሁለተኛ መደበኛ ጉባኤ ተካሄደ። ምክር ቤቱ በጉባኤው በሁለተኛ የምርጫ ዘመን የ2018 በጀት ዓመት አንደኛ መደበኛ ጉባኤ ቃለ ጉባኤ መርምሮ ያጸደቀ ሲሆን የክፍለ ከተማ አስተዳደሩ የንግድ የሥራና ክህሎት እንዲሁም የቅሬታና አቤቱታ ጽሕፈት ቤቶች የ2018 የ5 ወራት የሥራ አፈጻጸም ሪፖርትን በማድመጥ ሰፊ ውይይት አካሂዷል። የቦሌ ክፍለ ከተማ ምክር ቤት ዋና አፈ ጉባኤ አቶ መስፍን ኃይሌ የክፍለ ከተማ አስተዳደሩ እንዳለፉት ዓመታት ሁሉ በዘንድሮ በጀት ዓመትም ሁለንተናዊ ብልጽግናን ለማረጋገጥ ዘርፈ ብዙ ተግባራትን በማከናወን በርካታ ስኬቶች በማስመዝገብ ላይ መሆኑን በምክር ቤቱ የዘርፍ ኮሚቴዎች ምልከታ እየተረጋገጠ መሆኑን ገልጸው በቀሪው በጀት ዓመትም የተጀመሩ ስራዎችን በጥራት በማጠናቀቅ የበለጠ ስኬት ለማስመዝገብ በሚደረገው ርብርብ የምክር ቤቱ አባላት ድጋፍና ክትትል ተጠናክሮ እንደሚቀጥል አረጋግጠዋል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ ከምክር ቤቱ አባላት ለተነሱ ጥያቄዎች በሰጡት ምላሽ በ2018 በጀት ዓመት ባለፉት 5 ወራት አስተዳደሩ ሕዝብን ተጠቃሚ ያደረጉ ሰው ተኮር ስራዎችን በስኬት ማከናወኑን በማስታወስ የመልካም አስተዳደር ጥያቄዎችን ሙሉ በሙሉ ለመመለስ እንዲሁም አቅርቦትን በማሻሻል የዋጋ ንረትና የኑሮ ውድነትን ለመቀነስ አስተዳደሩ አተኩሮ ይሰራል ያሉ ሲሆን ይህንን ጥረታችንን ለማሳካት የምክር ቤቱ የተለመደ ድጋፍና ክትትል ተጠናክሮ እንዲቀጥል ጥሪ አቅርበዋል። የምክር ቤቱ አባላት ባለፉት 5 ወራት የክፍለ ከተማው አስተዳደር የሕዝብን ጥያቄ የሚመልሱ በርካታ ተግባራትን በማከናወን ተጨባጭ ውጤቶችን የማስመዝገቡን ገልጸው ከመሰረተ ልማት አቅርቦት፣ የመልካም አስተዳደር ችግሮችን ከመፍታት፣ ብልሹ አሰራርን ከመታገል፣ ከትራንስፖርት ተደራሽነት፣ ከስራ ዕድል ፈጠራ፣ ከሰላምና ጸጥታ፣ ከኑሮ ውድነትና መሰል ጉዳዮች ጋር ተያይዞ የሚታዩ ውስንነቶችን ለመቅረፍ አስተዳደሩ የጀመረውን ጥረት አጠናክሮ እንዲቀጥል ጠይቀዋል። ምክር ቤቱ በአስተዳደሩ የ5 ወራት የሥራ እንቅስቃሴ ሪፖርት ዙሪያ በስፋት ከተወያየ በኋላ ሪፖርቱን በሙሉ ድምፅ አጽድቋል። በመጨረሻም የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ ወይዘሮ ኢየሩሳሌም አሰፋን ለቦሌ ክፍለ ከተማ ምክትል ስራ አስፈጻሚና ስራና ክህሎት፣ ወይዘሮ ሰናይት ባህሩን ለአርሶ አደርና ከተማ ግብርና፣ አቶ አሸናፊ ካሳን ለቤቶች፣ ወይዘሮ ሀና መቆያን ለስራ አስኪያጅ ጽሕፈት ቤቶች ኃላፊነት በእጩነት ለምክር ቤቱ ያቀረቡ ሲሆን ምክር ቤቱም የቀረቡትን እጩዎች በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል። በቦሌ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት አዘጋጅነት ከክፍለ ከተማው የንግድ የህብረት ስራ እንዲሁም የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤቶች ጋር የህዝብ እንጠያየቅ መድረክ ተካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ እንደተናገሩት በኢትዮጵያ ታሪክ የብልጽግና መንግስት በዲሞክራሲያዊ መንገድ ወደ ስልጣን የመጣ መንግስት በመሆኑ ለህዝቡ ቃል በገባው መሰረት አዲስ አበባን ለነዋሪዎቿ ውብ፣ ምቹና ማራኪ የስራ የመኖሪያና የቱሪዝም ማዕከል ማድረግ እንደተቻለ በማብራራት ይህ ልማት ስራ የበለጠ እንዲሰፋ በህብረተሰቡ ተሳትፎ የተጀመሩ ስራዎች ተጠናክረው መቀጠል ስላለባቸውና የህዝብን ጥያቄዎች በየጊዜው በመቀበል ችግሮችን እየለዩ ለመፍታት ያስችል ዘንድ ይህንን አይነት እንጠያየቅ መድረክ ተጠናክሮ መቀጠል ያለበት መሆኑን በመግለጽ ህዝቡን በግልጽ ጥያቄዎቹን ማቅረብ እንዳለበት አስገንዝበዋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ በበኩላቸው መድረኩ የተገልጋዩን ማህበረሰብ ተሳትፎ በማጠናከር ህዝቡ በተለያዩ ጊዜያት ለሚያነሳቸው የአገልግሎት አሰጣጥ፣ የመልካም አስተዳደርና የልማት ጥያቄዎች ምላሽና ማብራሪያ እንዲያገኝ እድል የሚሰጥ ከመሆኑ ባሻገር በመንግስትና በህብረተሰቡ መካከል ያለውን ግንኙነት በማጠናከር ለተሻለ አፈጻጸም የጎላ ሚና ይኖረዋል ብለዋል። በውይይቱ የተገኙ ነዋሪዎች በግብርና ምርቶች አቅርቦት ረገድ የተሻሉ ውጤቶች ቢመዘገቡም ከግብርና ምርቶች ጥራት፣ ተደራሽነት እንዲሁም በኢንዱስትሪ ምርቶች አቅርቦት ጋር አሁንም የህብረተሰቡን እርካታ በሚገባ ማረጋገጥ ባለመቻሉ በቀጣይም የዋጋ ንረት ማረጋጋት የክፍለ ከተማ አስተዳደሩ ቀዳሚ አጀንዳ መሆን እንዳለበት በማሳሰብ በህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ዘርፍ በርካታ ሰው ተኮር ስራዎች በመከናወኑ በክፍለ ከተማው የበርካታ ነዋሪዎች ቤት መታደሱን፣ በማዕድ ማጋራትና መሰል ተግባራት ተጠቃሚ በመሆናቸው አሁንም የቆሻሻ ማፋሰሻ ቱቦዎችና የውስጥ ለውስጥ መንገዶች የሌሉባቸውን አካባቢዎች ላይ በትኩረት እንዲሰራ አሳስበዋል። የቦሌ ክፍለ ከተማ አስተዳደር ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ኢየሩሳሌም አሰፋ ከዜጎች የሚነሱ ሀሳብ አስተያየቶች ተቋም ለመገንባት ወሳኝ ድርሻ እንዳላቸው ገልጸው በአስተዳደሩ ያሉ ተቋማት ለህብረተሰቡ ቃል በገቡት መሰረት አገልግሎት እንዲሳለጥና የህብረተሰቡን ችግር በየደረጃው እንዲፈታ
ከህብረተሰቡ የሚነሱ አስተያየቶች እንደሚያስፈልጉ በማስታወስ የምርት አቅርቦትን በዘላቂነት ለማሳደግ በከተማ ግብርናና በሌማት ትሩፋት የሚሰሩ ስራዎችን ከማጠናከር ባለፈ ከሚመለከታቸው አካላት ጋር በመቀናጀት ከፍተኛ የምርት መጠን ወደ ክፍለ ከተማው እንዲገባ የማድረግ ስራ ልዩ ትኩረት ተሰጥቶት እየተሰራ መሆኑን ገልጸዋል። የቦሌ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሚኪያስ አውቀነው በህዝቡ የተነሱ ጥያቄዎች ተለቅመው ለጽህፈት ቤቶቹ የሚሰጡና ጥያቄዎቹ ስለመፈታታቸው በተግባር ተወርዶ ማረጋገጥ ስራ እንደሚሰራ እንዲሁም ለህዝቡ ምላሽ የሚሰጥ መሆኑን ገልጸው የዚህ አይነት የህዝብ እንጠያየቅ መድረኮች በሌሎችም ጽህፈት ቤቶች ተጠናክሮ በመቀጠል የህብረተሰቡን ጥያቄ ለመመለስ እየተሰራ መሆኑን አረጋግጠዋል። እማኝ የማህበራዊ ሚዲያ በጎ ተግባር አምባሳደሮች ውድድር ተካሄደ። በአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሚዲያና ህዝብ ግንኙነት ዘርፍ አዘጋጅና በቦሌ ክፍለ ከተማ አስተናጋጅነት በተካሄደው በዚህ ውድድር ከተለያዩ ክፍለ ከተሞች የተውጣጡ ማህበራዊ ሚዲያ አንቂዎች፣ የኪነ ጥበብ ባለሙያዎች፣ የሃይማኖት አባቶች፣ አባገዳዎች፣ አደሲንቄዎች የተሳተፉ ሲሆን በማህበራዊ ሚዲያ አምባሳደሮች የተዘጋጁና በአዲስ አበባ ከተማ በልዩ ልዩ መስኮች የተከናወኑ ስኬታማ ተግባራትን የሚያሳይ ስራዎች ለውድድር ቀርበዋል። በውድድሩ ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትልና የፖለቲካና አቅም ግንባታ ዘርፍ ኃላፊ ወይዘሮ አለምፀሐይ ሽፈራው ባደረጉት ንግግር ከለውጡ ማግስት ከአዲስ አበባን የብልጽግና ተምሳሌት ለማድረግ በልዩ ልዩ መስኮች በርካታ ስኬታማ ተግባራት መከናወናቸውን አውስተው እነዚህ ተግባራት ተጨባጭ ስኬት ያስመዘገቡና የተጀመረውን የብልጽግና ጉዞ በትክክለኛ መንገድ ላይ እንደሚገኝ ያረጋገጡ መሆናቸውን አመላክተዋል። እንደ ሀገር የተጀመረውን የብልጽግና ጉዞ ለማደናቀፍ በርካታ ሙከራዎች ቢደረጉም በጠንካራ ስራ ፈተናዎችን ተቋቁመን ስኬቶቻችን አስቀጥለናል ያሉት ወይዘሮ አለምፀሐይ በዚህ ስኬት ውስጥ የማህበራዊ ሚዲያ አምባሳደሮች እውነታውን ለህዝብ ተደራሽ በማድረግና የተሳሳቱ እይታዎችን በማጥራት ከፍተኛ ሚና መጫወታቸውን በመግለጽ በውድድሩ የቀረቡት ስራዎች የተግባራቱን ስኬት ከቃል በላይ በግልጽ እይታ ለማሳየት የቻሉ በመሆናቸው ይህንን ላደረጉ አካላት ምስጋና አቅርበዋል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ በበኩላቸው የለውጡ ትሩፋቶች የሆኑትን ዘርፈ ብዙ ተግባራት በማስተዋወቅ ረገድ የማህበራዊ ሚዲያ ሚና ከፍተኛ መሆኑን ገልጸው ብልጽግና ፓርቲ እውነተኛ ህብረ ብሔራዊነትን በማስፈን በፖለቲካ በኢኮኖሚና ማህበራዊ መስኮች የሚታዩና የሚቆጠሩ ስኬቶችን ለማስመዝገብ መቻሉን ተናግረዋል። በብልጽግና ፓርቲ መሪነት የተከናወኑ ስራዎችን ለህዝብ ለማስተዋወቅ በማህበራዊ ሚዲያ ላይ እየተንቀሳቀሱ የሚገኙ አካላት ድርሻቸውን በከፍተኛ ደረጃ እየተወጡ መሆናቸውን ዋና ስራ አስፈጻሚው ገልጸው ውድድሩ ይህንን ተግባር በበለጠ ለማጠናከር ጉልህ ሚና እንደሚጫወት አክለው አመላክተዋል። ከለውጡ ማግስት በከተማዋ የተከናወኑ ዘርፈ ብዙ ስራዎችና ያስገኙትን ውጤት ለህብረተሰቡ ለማሳወቅ በተለያዩ መንገዶች እንቅስቃሴዎች እየተደረጉ መሆናቸውን የተናገሩት በአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሚዲያና ህዝብ ግንኙነት ዘርፍ ኃላፊ አቶ ስዩም ከበደ ከዚህ ቀደም ህዝቡ ጋር በተደረጉ ውይይቶች የተሰሩ ስራዎች በበቂ ሁኔታ ተደራሽ ለማድረግ ሰፊ ስራ እንደሚፈልግ በተሰጠው ግብረ መልስ መሰረት በ8 ዘርፎች የተከናወኑ ስራዎችን በማህበራዊ ሚዲያ ተደራሽ በማድረግ ረገድ የማህበራዊ ሚዲያ አምባሳደሮችን ስራዎች በማስተዋወቅ የላቀ ተደራሽነትን ለማረጋገጥ ውድድሩ መዘጋጀቱን አስታውቀዋል። በውድድሩ በተለያዩ ዘርፎች በፕሮዳክሽን ስራ የተሻለ ስራ ላቀረቡ የማህበራዊ ሚዲያ አምባሳደሮች የዋንጫና የምስክር ወረቀት ተበርክቶላቸዋል። አስራ ሰባተኛው የቦሌ ክፍለ ከተማ ስፖርት ምክር ቤት መደበኛ ጠቅላላ ጉባኤ ተካሄደ። የቦሌ ክፍለ ከተማ አስተዳደር የስፖርት ምክር ቤት 17ኛ ዓመታዊ መደበኛ ጠቅላላ ጉባኤ ምክር ቤቱ አባላትና የክብር እንግዶች በተገኙበት ተካሂደዋል። በጉባኤው 2016 በጀት ዓመት 16ኛ ጠቅላላ ጉባኤ ቃለ ጉባኤ በማጽደቅ በ2017 በጀት ዓመት የምክር ቤቱ ዕቅድ አፈጻጸም ሪፖርትና የ2018 በጀት ዓመት የስራና የበጀት ዕቅድ ለአባላቱ ቀርቦ ተካሂዶበታል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ በጠቅላላ ጉባኤው ላይ እንደገለጹት ከለውጡ ማግስት መንግስት ለዘርፉ በሰጠው ትኩረት የወጣቶች ማዘውተሪያና የህፃናት መጫወቻ ቦታዎች እየለሙ መሆኑን ገልጸው ለዚህ ደግሞ የኮሪደር ልማቱ ለስፖርቱ መሰረተ ልማት መስፋፋት ከፍተኛ አስተዋጽኦ ማበርከቱን በማመላከት አስተዳደሩን በስፖርት የዳበረ ጤናማ ትውልድ ለመገንባት ትኩረት ሰጥቶ እየሰራ ነው ብለዋል። የክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ አንዱዓለም አሰፋ በበኩላቸው ስፖርት ዘርፈ ብዙ ጠቀሜታ ስላለው መንግስት በልዩ ትኩረት እየሰራና ድጋፍ እያደረገ መሆኑንና የስፖርት ዘርፉን ለማጠናከር የክፍለ ከተማው ህብረተሰብና ባለሀብቶች ድጋፍ መጠናከር አለበት ሲሉ ገልጸዋል። በቀረበው ሪፖርትና ዕቅድ ሀሳብ የሰጡ ተሳታፊዎች እንደተናገሩት የማዘውተሪያ ስፍራዎችን በማስፋፋት ህፃናትና ታዳጊዎች አልባሌ ቦታ እንዳይውሉ የስፖርት ዘርፉን ማጠናከር ይገባል በማለት
የታዳጊ ፕሮጀክቶችን በትምህርት ቤቶች ማስፋፋት እንዳለበትም ጠቁመዋል። ተሳታፊዎች በስፖርቱ ዘርፉ ያጋጠሙ ችግሮችን ለይቶ መፍታት የሚቻለው ስፖርቱ ህዝባዊ መሰረት ሲይዝ መሆኑን በማንሳት በተያያዘው በጀት ዓመትም ከፍተኛ ትኩረት ለስፖርቱ ዘርፍ በመስጠት የታዳጊ ፕሮጀክት ድጋፍና የማዘውተሪያ ስፍራ መስፋፋት በትኩረት ሊሰራ ይገባል ብለዋል። በመጨረሻ ምክር ቤቱ በውድድሮች የተገኙ ዋንጫዎችን ለአስተዳደሩ ያስረከበ ሲሆን በዘርፉ ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት እውቅናና የምስጋና ሰርቲፊኬት ተበርክቶላቸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዝናቸው መረጃዎች እኒህን ይመስላሉ። በቀጣይ ከሰኞ እስከ ሰኞ ፕሮግራማችን እስከምንገናኝ በደህና ቆዩ።